ሐዋርያው ቅዱስ ጳውሎስ በተሰሎንቄ በሚኖርበት ጊዜ ላሉ ኢትዮጵያውያን ማታ ማታ ድንኳን ይሰፋል፣ ቀን ቀን ደግሞ ወንጌል ይሰብካል። ድንኳን ሰፍቶ በሚያገኘው ገንዘብ የተሰሎንቄ ምዕመናንን እየረዳ እነሱ ላይ ከብዶ መታየትን ገንዘብ ማድረግ ስለማይፈልግ እየደከመ በድካም እንቅልፍ ሳይናፍቀው ማታ ድንኳን እየሰራ ቀን ቀን ወንጌል ይሰብካቸው ነበር። ስለዚህ በምን አይነት ጭንቅ እንደወለድናችሁ እናንተ ታውቃላችሁ ይላል ሊቃውንት ሲያስተምሩ። የቅዱስ ጳውሎስ ጭንቅ ክርስቲያኖችን ለመውለድ የሚጨነቀው ጭንቀት ክርስቶስን የሚመስሉ ክርስቲያኖችን ለመውለድ የሚጨነቀው ጭንቀት ይላል ዮሐንስ አፈወርቅ። ሴት ልጅ በምጥ ሰዓት የምትጨነቀውን ጭንቀት ከዛ በላይ ነው የሚጨነቀው። ሴቶች ታውቃላችሁ በምጥ ሰዓት ልትወልዱ ስትሉ አይደለ? ከዛ የሚበልጥ ነው የሚጨነቀው ጳውሎስ። ክርስቶስን በወንጌል በሚወልዳቸው ልጆቹ ማየትን ገንዘብ ማድረግ ይፈልጋል። ስለዚህ እንዴት እንደተመላለስን ታውቃላችሁ አለ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሁናችኋልና። ሊቃውንት በትርጓሜ ላይ አባቶቻችን ይህን ክፍል ምን ብሎ ነው ያስቀመጡት? የመንፈስ ቅዱስ ልጅነት ይበልጣል። ሰይፍ ቢበዛብን አንገታችን ቢቀላ ዛሬ ላይ እንደሚደረጉት በኢትዮጵያ ባህል ሲዞን ሰይፍ ቢወርድብን አንገታችን ቢቆረጥ ብንገረፍ ብንሰደብ ወገኖቻችን ቢነሱብን ዓለም ብትጮህብን እጇን ብትጭንብን ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ማለቱ ቅዱስ ጳውሎስ ምን እያለ ነው? ጸጋ እግዚአብሔር ይበልጣል። የእግዚአብሔር ልጅነት ይበልጣል። ከዓለም እጅ፣ ከዓለም ፍቅር፣ ከዓለም ብልጭልጭ ነገር በፊቴ ከሚመጣው ሰይፍ ይልቅ የእግዚአብሔር ልጅነት ይበልጣል።